ይርዳው ካሳሁን ባላለው የምዕራብ ጎንደር ዋና ኢነርጂ መምሪያ ኃላፊ ነኝ። ቢሮው በተለይ እውነት ለመናገር በዚህ ዓመት የሁሉንም ችግር ባንዴ ቀረፍ ባንልም ብዙ ቦታዎች ላይ ችግሮች ተፈተውልናል። ለማንሳት ያህል የጠረፍ ወርቅ ከፍተኛ የሆነ ችግር ነበረው። ምዕራብ አርማጭሆ ሶላር ድጋፍ ተደርጎልን አገልግሎት እየሰጠ ነው ያለው። የበርሚል ጸበልን ችግር ለመፍታት ከሀተት ጋር የተያያዘ ችግር ከፍተኛ ለክልላችንም ጭምርት እጅግ በጣም አሳፋሪ የሆነ የሀተት የሚነሳበት ቀጠና ነው። ያን ችግር ለመቅረፍ የሶላር አቅርቦት ተደርጎልን ያው እስከ ሙሉ አገልግሎት እየሰጠ ባይሆንም በከፊል አገልግሎት እየሰጠ ነው። በቀጣይ ደግሞ ያለውን ችግር እንደ ዞንና እንደ ወረዳ ደግሞ ወስደኛ መፍታት ያለብን ችግር አለ። ነገር ግን ቢሮው ከፍተኛ የሆነ የሶላር አቅርቦት ከ40 ሚሊዮን በላይ ብር አውጥቶ ድጋፍ አድርጎልን ወደ ስራ ተገብቷል። አገልግሎት እየሰጠ ነው። እጅግ በጣም እናመሰግናለን። ዞናችን ከፍተኛ የውሃ ችግር ያለበት ቀጠና ነው። ይህን ችግር ለመቅረፍ በ2018 በጀት ዓመት ወደ 31 የእጅ ጉድጓዶችን አቅደን በአጠቃላይ እስካሁን ወደ 26 የእጅ ጉድጓዶችን ውሃ በህብረተሰብ ተሳትፎ ቆፍረን አዘጋጅተናል። አጠቃላይ በዚህ ሂደት ነው ያለው። በከተማም በገጠርም ከፍተኛ የውሃ ችግር ቢኖርም ይህን ችግር ለመቅረፍ ደግሞ ከቢሮው ጋር እየተገናኘን ከቢሮው ጋር ድጋፍ እየጠየቅን ለመፍታት ጥረት እያደረግን ያለነው። አሁንም ቀጠናው ከፍተኛ የሆነ ትኩረት የቢሮውን ድጋፍ ስለሚያስፈልግ ቀጣይ እየተነጋገርን እየተገናኘን አብረን ቀጠናውን ችግር ለመፍታት ጥረት እናደርጋለን የሚል ሀሳብ ነው ያለኝ። ቅድም እንደገለጽኩልሽ በተለይ በውሃ ግንባታ ዘርፍ እስከታች ያለው መዋቅራችን እየሰራ ነው ያለው። እስካሁን ከእቅዳችን ወደ 26 የእጅ ጉድጓድ ውሃ ወጥቶላቸዋል። የኢንዱስትሪ ውጤቶችን በግዢ ሂደት ላይ ነው ያሉ። ትንሽ ከፋይናንስ አኳያ በየወረዳው ሀብት የመሰብሰብ ችግር ገጥሞናል እንጂ በውሃ ተቋሙ እየተገነቡ ያሉ ስራዎች ጥሩ ናቸው። የበለጠ ደግሞ የፋይናንስ አቅማችን አጠናክረን እናስፋለን ብለን እናስባለን። ኢነርጂን በተመለከተ በተለይ ማገዶ ቆጣቢ ምድጃዎችን በማሰራጨት በኩል ከእቅዳችን 50% ነው እስካሁን የፈጸምነው። በተለይ አቅራቢ ድርጅቶችን በዚህ ዘርፍ ወደ ታች ወርዶ የሶላር ስርጭት በማድረግ በኩል ጋፕ አለ።